ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እንኳን ለዛሬ ያበቃችሁ። እግዚአብሔር አምላክ ወዶና ፈቅዶ ዛሬ ቀን ደግሞ ሰጥቶን በእድሜያችን ላይ ቀን ጨምሮልን ኑሩ ብሎ ፈቅዶልን ዛሬም አለን። ስሙ ይቀደስ። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ውጭም ውስጥም ያላችሁ የአባቴ ብሩካኖች እንዴት ናችሁ? ጌታ ይመስገን። እኔ ወንድማችሁ ወንጌላዊ ታምራት ሻሺ ነኝ። እንዴት ናችሁ? የእግዚአብሔር ቃል በመንፈስ ቅዱስ አማካይነት ዛሬም ደግሞ ወደ እኔ የመጣውን ላካፍላችሁ ወደድኩ። የምታውቁት ቃሉን ላይ እንደማወራ አዲስ ያለው ነው የእግዚአብሔር ቃል በእናንተ ዘንድ ያለው ቃሉን የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 እስከ 3 ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኋቸው ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ ለጌታ ኢየሱስ። ቸር አምላክ ጌታ እግዚአብሔር አባቱ ይህንን ቃል ባርክልን፣ ለሚሰሙት ለተናጋሪው ሁሉ በመንፈስ ቅዱስ እንድትገልጥልን እንጠይቃለን። ቆይታችንን በስመ ቀድስ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ልባችሁ አይታወክ፣ ልባችሁ አይሸበር፣ ልባችሁ አይፍራ። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። አስተማማኝ የሆነው ጌታ እግዚአብሔር አምላክ በአባቴ ቤት ብዙ መኖሪያ አለ። የሚያስፈራችሁ የሚያሰጋችሁ፣ እንድትጨነቁ እንድትታወቁ የሚያደርግ ነገር በምድር ቢኖርም ብዙ መኖሪያ አለ በአባቴ ዘንድ። ከዛስ እኔ የሚሄደው ስፍራ ላዘጋጅላችሁ ነው አለ ጌታ ኢየሱስ። ስፍራ ተዘጋጅቶልሃል፣ ስፍራ ተዘጋጅቶልሻል፣ ስፍራ ተዘጋጅቶልናል። ይህን ስፍራ ያዘጋጀው ደግሞ ራሱ ጌታ ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱሳችን ይናገራል። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። አብረን እንኖራለን ለዘላለም በሰላም። እስከዛ ጨክኑ፣ ልባችሁ አይታወክ አለ ለቅዱሳኖች እግዚአብሔር። በጣም ደስ የሚል የሚያስገርም የሚያስደስት ቃል። ጌታ ኢየሱስ ክርስቶስ ይመጣል፣ ዳግም ይመጣል። እንደ ጓጓነው አንቀርም። ሊወስደን ይመጣል፣ ሊያሳርፈን ይመጣል። እውነተኛ እረፍት፣ እውነተኛ ሰላም ወዳለበት ሀገር ይወስደናል። የሰው ድርሻ የሌለበት። አይዟችሁ የአባቴ ብሩካኖች፣ እንሄዳለን። ስፍራ ተዘጋጅቶልናል። እስከዛ በጽናት በትዕግስት ሁሉንም ነገር በትዕግስት ማለፍ፣ መጨከን። ምን አዲስ ነገር የለም በዚህች በምድር ላይ። አንድ ቀን እንሄዳለን ወደ ወደደን ነው ሳናየው ያመንነው ጌታ ፊት ለፊት እናገኘዋለን። ስለዚህ እንኳን ደስ አላችሁ። ስፍራ ተዘጋጅቶልሃል እያልኩኝ ነው። ስፍራ ተዘጋጅቶልሻል። ተስፋ አትቁረጥ፣ ተስፋ አትቁረጪ። ጨክኑ በምድር ሳላችሁ ተብሏል። ምንም አዲስ ነገር የለም። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ጌታ ኢየሱስ ክርስቶስ የሚሄደው ስፍራ ላይ ያዘጋጅልን። ስፍራ ተዘጋጅቶልሃል ወንድሜ፣ ተስፋ አትቁረጡ። ትላንትና ስትጸልዩ የቆያችሁ ወንድሞች እህቶች፣ ዛሬ በተለያየ መንገድም ተስፋ ብትቆርጡ ብትደክሙ፣ ዛሬም እድል አለ። ይቻላል። እግዚአብሔር ጸጋ ይረዳናል፣ ይረዳችኋል። ጸልዩ። አሁንም ጨክኑ። ለእውነት ለጽድቅ ስትኖሩ የቆያችሁ በተለያየ ምክንያት በሰው
በሁኔታው ደክሟችሁ የሆነ ነገር ተስፋ ቆርጣችሁ ከሆነ አይዟችሁ፣ ተስፋ አትቁረጡ ይላል እግዚአብሔር። ዛሬ እንሄዳለን፣ እንደተቀለደብን አንቀርም፣ አንቀጥልም። አንድ ቀን ወደ ወደደን ጌታ ስፍራ ተዘጋጅቶልናል፣ እንሄዳለን። ማንም አይከለክልም፣ እዛ ማንም አይከለክልም። እዚህ አንድ ቦታ ይሄ ሰው እንዳይገባ ተብሎ ሊከለከል ይችላል። ሰው የራሱ ሊከለክል ይችላል። የማይፈልገው ቦታ እንዳትገቡ የሚከለክሉ ሰዎች ሊኖሩ ይችላሉ። ምናልባት ነው ያልኩት። ግን ሰማይ የሚከለክለን ነገር የለም። በጽድቅና በእውነት በቅድስና እንደ እግዚአብሔር ቃል ከኖርን ምንም የሚከለክለን ነገር የለም። ዋጋ የከፈለልን ጌታ አይደል? ስለዚህ በርቱ። ለምን? ስፍራ ተዘጋጅቶልሃል። ትዕግስት ይኑርህ፣ ጽና፣ ጽኚ። ስፍራ ተዘጋጅቶልሃል ወንድሜ እህቴ፣ ስፍራ ተዘጋጅቶልናል። ዋው! ስፍራ ተዘጋጅቶልሻል። የት? ጌታ ጋር፣ እሱ ወዳለበት ለዘላለም ከእሱ ጋር ለመኖር ጨክኑ። ከእኔ ተማሩ አለ ኢየሱስ፣ እኔም የዋህ በልቤም ትሑት ነኝ። ሁኔታን አይታችሁ ስፍራችሁን አትልቀቁ። በጊዜያዊ ነገር ነው። ስፍራ አስለቅቅን። ጌታ አለ። ስፍራ ተዘጋጅቶልሃል። ስፍራ ተዘጋጅቶልሻል። ስፍራ ተዘጋጅቶልናል። ጌታን ብቻ መስማት፣ ቃሉ የሚለን መረዳት፣ መስማት፣ መከተል። ለምን? ስፍራ ተዘጋጅቶልናል። ስፍራ ተዘጋጅቶልሃል። ስፍራ ተዘጋጅቶልሻል። በዓለም ከሚደረገው የሚሆነውን ነገር ሰምተን ስፍራችንን እንልቀቅ። ልባችን አይታወክ፣ ልባችን አይረበሽ። ምንም አዲስ ነገር የለውም። ከእግዚአብሔር ፍቃድ ውጭ በእናንተ ላይ በእኛ ላይ የሚደርሰው አንዳች ነገር የለም። መጽሐፍ ቅዱስ ነው የሚለው ያለ እግዚአብሔር ፍቃድ አንዲት ጸጉራችሁ አትነቀለም። ከጌታ ጋር ከተስማማን፣ ከጌታ ጋር ከኖርን ምንድን ነው የሚያስፈራ? ምንም። ለዛ እኮ ነው የእግዚአብሔር ቃል በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር ያድራል የሚለው። በልዑል መጠጊያ መኖር፣ ሁሉም በሚችል አምላክ ጥላ ስር መሆን። ከዛ በእግዚአብሔር ስር የሚነካሽ የሚነካ ማን ነው? የሚነካን ማን ነው? ተረጋግተን እግዚአብሔርን ቃል እናጥና። በርቱ የአባቴ ብሩካን፣ እግዚአብሔር አዋቂ ነው። ስፍራ ተዘጋጅቶልሻል። ስፍራ ተዘጋጅቶልሃል። ስፍራ ተዘጋጅቶልሃል። ቤዝ በሰማይ ስፍራ ተዘጋጅቶልሃል። እንኳን ደስ አለሽ፣ እንኳን ደስ አለ። ልታርፍ ቅርብ ነው። ዘላለም ከጌታ ጋር ለመኖር በዝማሬ በደስታ ልናርፍ ቀኑ ቅርብ ነው። እውነተኛ እረፍት፣ እውነተኛ ደስታ። እንኳን ደስ አላችሁ። ጌታ ዘመናችሁን ይባርክ። እግዚአብሔር የሰማነውን ቃል ይባርክልን። ጸልየን እናብቃ። ቃልህን በልባችን አኖርልን። ስለ ሰማን ተመስገን።
የስሙ ወገኖች፣ እህቶች፣ ወንድሞችም የተባረኩ ይሆኑ በክርስቶስ ኢየሱስ ያው ቅዱስ አሜን።